ሰላም ጤና ይስጥልኝ የኩተ በረኩሰስት ቤተሰቦች፣ ዛሬ እጅግ አነጋጋሪ እና ብዙዎች የሚፈሩትን ጉዳይ ይዘንላችሁ ቀርበናል። የታላቁ የኢትዮጵያ ህዳሴ ግድብ በሴፕቴምበር 2025 በታላቅ ድምቀት ተመርቆ ወደ ሥራ መግባቱ ይታወሳል። ሆኖም ግን ግብፅ አሁንም ድረስ የደህንነት ስጋት አለብኝ እያለች ትከሳለች። ዛሬ የምንጠይቀው ጥያቄ ከግድቡ በግብፅ ጥቃት ቢሰነዘርበት ምን ሊፈጠር ይችላል የሚለውን ነው። ይህ ጥያቄ የኢትዮጵያ ብቻ ሳይሆን የሱዳንና የግብፅ የህልውና ጥያቄ ነው። በዛሬው ቪዲዮችን በሳይንሳዊ መረጃዎች የታገዘውን አስደንጋጭ ውጤት እናሳያችኋለን። እስከ መጨረሻው አብራችሁን ቆዩ። ግድቡ በአሁኑ ወቅት ከ74 ቢሊዮን ሜትር ኪዩብ በላይ ውሃ ይዟል። ይህ ውሃ ማለት መላውን ዓለም ለተወሰነ ጊዜ ሊያጥለቀልቅ የሚችል ግዙፍ ኃይል ነው። ይህ ግድብ የተገነባው ከረግድ ፓወር ኮምፓክትድ ኮንክሪት ሲሆን እጅግ ጠንካራ እንደሆነ መሐንዲሶች ይናገራሉ። ነገር ግን ቢፈርስ የሚለው ስጋት በሱዳን በኩል በከፍተኛ ሁኔታ ይነሳል። ግድቡ ከአባይ ወንዝ ጠለል በላይ በመቶዎች የሚቆጠሩ ሜትሮች ከፍ ብሎ ነው የሚገኘው። ይህም ማለት ውሃው በስበት ኃይል ጅራይቨዲንግ ወደ ታችኛው ተፋሰስ የሚጓዝበት ፍጥነት እጅግ ከፍተኛ ይሆናል ማለት ነው። አደጋው ቢከሰት ቀዳሚዋ ተጠቂ ሱዳን ናት። የግድቡ ውሃ ከተሰነጠቀ በሰዓታት ውስጥ የሱዳን ግዙፍ ግድብ የሆነውን ሮሴሬስን ፋሴረስ ዳም ጠራርጎ ይወስደዋል። ሮሴሬስ የህዳሴውን ግድብ ውሃ የመሸከም አቅም የለውም። በመቀጠልም የሱዳን ዋና ከተማ ካርቱም በአባይ ዳርቻ የምትገኝ በመሆኗ በውሃው ማዕበል ሙሉ በሙሉ ልትጠፋ ትችላለች። የሱዳን ትላልቅ የጂዝር እርሻዎች በጭቃና በደለል ይሸፈናሉ። በሚሊዮን የሚቆጠሩ ሱዳናውያን መጠለያ አልባ ይሆናሉ። ሱዳን ለዚህ ነው ግድቡን ከጥቃት መከላከል የራሷም የህልውና ጉዳይ እንደሆነ የምታምነው። አደጋው ሱዳን ላይ ብቻ አይቆምም፣ ውሃው ወደ ግብፅ ድንበር ይሻገራል። ግብፅ የአስዋን ግድብ ሄጊ አስዋን ዳም አለኝ ብትልም የህዳሴው ግድብ ውሃ በአንድ ጊዜ ቢለቀቅ አስዋን ሊቋቋመው አይችልም። ዋና ዋናዎቹ ጉዳቶች ውሃው የአስዋን ግድብን በከፍታ ብልጫ አቤርታፓይን ካለፈው ግድቡ ይፈርሳል። ይህ ደግሞ ለግብፅ የፍጻሜ ቀን ከማለት ነው። ካይሮን ጨምሮ አብዛኞቹ የግብፅ ከተሞች በናይል ሸለቆ ውስጥ ናቸው። የውሃው ኃይል ግብፅን ለሁለት ሊከፍላት ይችላል። ግብፅ አብዛኛው ኃይሏን የምታገኝበት አስዋን በመጥፋቱ ሀገሪቱ ወደ ጨለማ ትገባለች። ለዚህ ነው ግብፅ ግድቡ ላይ ጥቃት ከመሰንዘር ይልቅ በዲፕሎማሲያዊ መንገድ ለመደራደር የምትገፋፋው። የ2026ቱ የአሜሪካ መንግሥት ትራምፕ በድጋሚ ሽምግልና የጀመሩትም ይህን ቀጠናዊ ሰላም ለመጠበቅ ነው። ግድቡ የኢትዮጵያ የብርሃን ምንጭ ቢሆንም ደህንነቱ ግን ለጎረቤቶቻችን ሰላም ዋስትና ነው። የዛሬው የኩቸ በረኩሰስት ዝግጅታችን ይህንን ይመስል ነበር። እናንተስ ምን ታስባላችሁ? ግድቡ ለቀጠናው ስጋት ነው ወይስ የጋራ ብልጽግና? ሐሳባችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ አስገራሚ ርዕስ እስከምንገናኝ ሰላም ቆዩ።